በዕብራውያን ምዕራፍ 4 ቁጥር 2 ላይ ያየነው የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም የሚለውን ቃል ብናስብ ቃሉ ከኛ ጋር በእምነት እንደተዋሃደ በምን እናውቃለን የሚል ጥያቄ በውስጣችን ሊፈጠር ይችላል። የዛሬው ትምህርታችን በዚህ ላይ ትኩረት ይሰጣል። የእግዚአብሔር ሰላም በያላችሁበት ለሁላችሁ ይሁን። መንፈሳዊ ዕውቀት ኃይል በተሰኘ ትምህርታችን 10ኛ ክፍልና በልዩ ትምህርታችን 2ኛ ክፍል ያለን መንፈሳዊ ዕውቀት በሕይወታችን የሚጠቅም እንዲሆን የሚያስፈልግ መንፈሳዊ አንጻርን አይተናል። በዚህ ክፍል የሰማነውንና ያወቅነውን ዕውቀት ከኛ ጋር በእምነት ካልተዋሃደ የማይጠቅመን በመሆኑ በእምነት የመዋሃድ ምልክት ምንድነው የሚል እውነትን እናጥናለን። በዕብራውያን 4:2 ላይ ለእነዚያ ደግሞ እንደተነገረ ለእኛም የምስራቹ ተሰብኮልናልና ዳሩ ግን የሰሙት ቃል ከሰሚዎች ጋር በእምነት ስላልተዋሃደ አልጠቀማቸውም በሚል ቃል ውስጥ መዋሃድ ዋና ነገር ሲሆን የሚዋሃድበት ደግሞ በእምነት እንደሆነ ያስረዳል። በእምነት የሚዋሃድ ከሆነ እምነትን ዕውቀት እንዲጠቅመን ከማድረግ አንጻር ማየቱ እጅግ ጠቃሚ ይሆናል ማለት ነው። በያዕቆብ 2:26 ላይ ከነፍስ የተለየ ሥጋ የሞተ እንደሆነ እንዲሁ ደግሞ ከሥራ የተለየ እምነት የሞተ ነው ይላል። ይህ ጥቅስ ብዙዎች የሚከራከሩበትና በተለያየ መንገድ የሚተረጎም በመሆኑ መሰረታዊ አስተምህሮን ሁሉ ሊለያይ ይችላል። በዚህ ልክ ጠልቀን ባንገባም ከዕውቀት መዋሃድ ጋር በተያያዘ ስንመለከት ይህ የመጽሐፍ ቅዱስ ክፍል በክርስትና ሕይወት ውስጥ ትልቅ ቦታ አለው። ያዕቆብ እምነት በልብ ውስጥ ብቻ የሚቀር ሳይሆን በሕይወት ውስጥ የሚታይ ተንቀሳቃሽ ኃይል መሆኑን ያስገነዝበናል። ይህ ክፍል የሚናገረው ሕግን በመጠበቅ እንደሚዳን ሳይሆን መዳን የሚገለጽ ሥራ የማፈራት አቅም እንዳለው ነው። እንደዛ ካልሆነ በክፍሉ ለዚህ ቃል ምሳሌ ሆነው የተነሱ ሰዎች ራሳቸው ሕግን የተላለፉና በዚያው በመተላለፋቸው የተጠቀሱ ናቸው። ከተጠቀሱት 2 ሰዎች መካከል አንዷ ጋለሞታይቱ ረዓብ ናት። በያዕቆብ ምዕራፍ 2 ቁጥር 25 ላይ እንደተገለጠው እንደዚሁም ጋለሞታይቱ ረዓብ ደግሞ መልእክተኞችን ተቀብላ በሌላ መንገድ በተሰደደቻቸው ጊዜ በሥራ አልጸደቀችም ይላል። ክፍሉ ላይ ያለች ይህች ሴት ያደረገችው ዋሽታ ሰዎችን ማስመለጥ ነበር። ለመፍረድ ሳይሆን የድርጊቷ በግርድፉ ካየነው ውሸትን የሚከለክለውን የሙሴን ሕግ የሚጻረር ነው። ስለዚህ የቃሉ ሐሳብ በዋናነት ከሕግ ይልቅ እምነት የመኖሩንና ያለበትን ልክ ማሳያ መለኪያ እንደሆነ ልንረዳ እንችላለን። ይህ ማለት በአንድ የሕይወታችን አቅጣጫ ላይ እምነት ካለ ያ እምነት ወደ ሥራ ያደርሳል። ወደ ሥራ ካላደረሰ ደግሞ የእምነቱ መኖር አሊያም በሙላት መኖሩ ላይ ጥያቄ ማድረግ አለበት ማለት ነው። በእርግጥ በጌታ በኢየሱስ ክርስቶስ አምኖ እምነት ላይ ኖሮ የሚችል ሰው የለም። ለዚህ ነው ጌታ ኢየሱስ ደቀ መዛሙርቱ አንዳች ነገር ማድረግ ሲያቅታቸው እምነት የሌላችሁ ሳይሆን እምነት የጎደላችሁ እያለ ደጋግሞ የሚናገረው። ለምሳሌ በማቴዎስ 6:30 ላይ ደቀ መዛሙርቱ ስለ ነገ ያላቸውን ጭንቀት በተመለከተ ከእምነት አንጻር ሲናገራቸው እንዲህ ያላቸው፣ እግዚአብሔር ግን ዛሬ ያለውን ነገም ወደ እቶን የሚጣለውን የሜዳ ሳር እንዲህ ያለብሰው ከሆነ እናንተ እምነት የጎደላችሁ እናንተማ ይልቁንስ እንዴት ይላል። እንደገና በማቴዎስ 8:26 ላይ ደቀ መዛሙርቱ በታንኳ ላይ እየሄዱ ማዕበል ባናወጣቸው ጊዜ የእምነታቸውን ሁኔታ እንዲህ ነበር የገለጠው፣ እናንተ እምነት የጎደላችሁ ስለምን ትፈራላችሁ አላቸው። ከዚያ በኋላ ተነስቶ ንፋሱን ገሰጸው፣ ታላቅ ደስታም ሆነ ይላል። እንደገና በማቴዎስ 16:8 ላይ ደቀ መዛሙርቱ ከፈሪሳውያን እርሾ እንዲጠበቁ ጌታ በመከራቸው ጊዜ ነገሩን ባለመረዳታቸው ላነሱት ጥያቄ ከእምነት አንጻር ምላሽ ሲሰጥ እንዲህ ብሏል። ኢየሱስም አውቆ እንዲህ አላቸው፣ እናንተ እምነት የጎደላችሁ እንጀራ ስለሌላችሁ ስለምን እርስ በርሳችሁ ትነጋገራላችሁ? ገና አታስተውሉምን አላቸው። በእርግጥ የአማኞችን ሕይወት ከግምት ስናስገባ ስለዚህ የእምነት ጉድለት እንጂ የእምነት አለመኖር ማንሳቱ ተገቢ ላይሆን ይችላል። ያም ሆኖ ግን የጎደለ እምነት የሚፈለገውን ውጤት የማያመጣ በመሆኑ ሊሰራ የሚገባው ነገር እንዳለም መዘንጋት አይኖርብንም። ዕውቀት
ከኛ ጋር በእምነት ተዋህዶ ሊጠቅመን ካስፈለገ እንደተዋሃደ ማወቅ ያስፈልጋል። የሚያዋህደው እምነት መኖሩን የምናውቀው ወደ ስራ ሲያስገባን በመሆኑ ወደ ስራ ካላስገባን በእምነት ከኛ ጋር መዋሃዱ ጋር ነው ጥያቄው ማለት ነው። ስለዚህ ያወቅነው ዕውቀት በእምነት ከኛ ጋር እንደተዋሃደ እንዴት እናውቃለን? በክፍል 12 ላይ በዝርዝር እንመለከታለን። እስከዚያው ሻሎም ሚዲያን ሰብስክራይብ፣ ላይክ እና ኮሜንት እያደረጋችሁ ደግሞ ብዙዎችን መድረስ እንድንችል ለወዳጆቻችሁ እያጋራችሁ እንድትጠብቁን አደራ እላለሁ። ሻሎም